በአማራ ሳይንት ግንባር በሁለት ጀነራል መኮንኖች በተመራው ውጊያ የብልጽግና ኃይሎች ከባድ ጉዳትን አስተናግደው መቋጨቱ ተገለጸ። እስከ ሰኔ 30 ድረስ ፋኖን አጸዳለሁ በማለት እየቃዠ ያለው የብልጽግናው ሰራዊት ወደ ምዕራብ ወሎ ግንባር በብዛት የላከው ሰራዊት እንደጨው እየማማ ሲሆን የ11ኛ ያዝ ዋና አዛዥ ጀነራል አድማሱ አለሙና ምክትል ሜጀር ጀነራል ዘውዱ ሰጣርጌ መርፍ ጭምር ይዘው በመግባት በትናንትናው ዕለት አማራ ሳይንት ወረዳ ውስጥ በሶስት ግንባሮች ተኩስ ቢከፍቱም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር ታቦር ተራራ ሻለቃ ፋኖች አይቀጡ ቅጣት ተቀጥተው በርካታ ጠላትን መደምሰስና ማቁሰል ችለዋልም ነው የተባለው። በዚህ ትንቅንቅ የጀነራሉ አጃቢዎች በርካቶች ሲደመሰሱ ውጊያውን ሲመሩ የነበሩ ዋና አዛዥን መገደላቸው ታውቋል። መረጃውን በስፋት ታደምጡታላችሁ። በዳውንት በመቄትና በዋላ ወረዳዎች የአገዛዙ ሰራዊት ከፋኖ ጋር ባደረገው ከባድ ውጊያ መደምሰሱ ተሰማ። የፋኖን ክንድና መብረቃዊ ጥቃት መቋቋም ያልቻለውና በየቀጠናው ከፍተኛ ውድቀት እየተከናነበ ያለው የብልጽግናው ሰራዊት ባደረሱበት ከባድ ወታደራዊ ኪሳራዎች ሳቢያ ንጹሃን ሰዎች ላይ የአጸፋ እርምጃ መፈጸሙን ምንጮች ሲገልጹ ትናንት የተደረገውን ውጊያ በቀጠናው ስለታወጀው የክተት አዋጅም የምንላችሁ ነገር አለ ተሰሙታላችሁ። በሌላ በኩል ጎንደር ጠቅላይ ግዛት በላይ ስር የሚገኘው የ204ኛ ያስቻለው ደሴ ኮር ከብልጽግናው የጸጥታ ኃይሎች ጋር ባደረገው የተኩስ ልውውጥ ከፍተኛ ድል ማስመዝገቡን የህዝብ ግንኙነት ክፍል አስታወቀ። እንደዘገበው ከሆነ የብልጽግናው ሰራዊት ከሰኔ 9 ቀን 2018 ዓ.ም ምሽት ጀምሮ ከብናት አዲስ ዘመን ደብረ ታቦርና አለምበር በተለያዩ አቅጣጫዎች በመንቀሳቀስ የ204ኛ ያስቻለው ደሴ ኮርንና የፋሲክ ክፍለ ጦርን ለማፈን ሙከራ አድርጎ ነበር። ሆኖም በአርበኛ ጌቴ መሳፍንት የሚመራው የጀነራል ፈንታ በላይ ክፍለ ጦር ተገቢውን የመከላከል እርምጃ በመውሰድ የጠላትን ጥቃት ማክሸፉ ተገልጿል። ይህ በእንዲህ እንዳለ በጎጃምና በሸዋም ውጊያዎች እየተካሄዱ ሲሆን ክረምቱን መግባቱን ተከትሎ በጎጃም የመንገድ መዝጋት መመሪያ ሊወርድ መሆኑን ምንጮች ገልጸዋል። ሰላም ጤና ይስጥልኝ የተከበራችሁ የሚዲያችን አድማጭ ተመልካቾች፣ አብራችሁ ስትቆዩ እነዚህንና ሌሎቹን ዝርዝር መረጃዎችን በስፋት ታደምጣላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብራችሁን ቆዩ። በአማራ ሳይንት ግንባር በሁለት ጀነራል መኮንኖች የተመራው ውጊያ ከባድ ጉዳትን አስተናግዶ መቋጨቱ ተገለጸ። እስከ ሰኔ 30 ድረስ ፋኖን አጸዳለሁ በማለት እየቃዠ ያለው የብልጽግናው ሰራዊት ወደ ምዕራብ ወሎ ግንባር በብዛት የላከው ሰራዊት እንደጨው እየማማ ሲሆን የ11ኛ ያዝ ዋና አዛዥ ጀነራል አድማሱ አለሙና ምክትሉ ሜጀር ጀነራል ዘውዱ ሰጣርጌ መርፍ ጭምር ይዘው በመግባት በትናንትናው ዕለት አማራ ሳይንት ወረዳ ውስጥ በሶስት ግንባሮች ተኩስ ቢከፍቱም የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ 105ኛ ኮር 47ኛ ክፍለ ጦር የታቦር ሻለቃ ፋኖቹ በጠላት ላይ ወሰዱት እርምጃ ቁጥሩ በውል ያልታወቀ የመከላከያ ሰራዊት አባል ሲደመሰስና ሲቆስል፣ ከዚህ በተጨማሪ ደግሞ መንገድ ሲመራቸው የነበረው የአማራ ሳይንት ወረዳ ሚሊሻ ጽፈት ቤት የሚሊሻዎች ዘመቻ መሪ አድርጎት የነበረውን አቶ ሙሉጌታ የተባለ ግለሰብ ከነ አጃቢዎች ተሸኝቷል ሲል ህዝብ ግንኙነት መምሪያው አስታውቋል። በሶስት ግንባሮች ማለትም በጓሜዳ ተድባበ ማርያምና ዋሮ በኩል ልፍ አለፍ ሰራዊት አሰልፎ የተንቀሳቀሰው ጠላት አሁን ላይ አስከሬን እና ቁስለኛ ተሸክሞ እየተመለሰ ነው። ጄኔራሎቹ ያሰቡት ሳይሳካላቸው ቀርቶ ደም ግፊትና ስኳራቸው ተባብሶባቸው ለጤና ቀውስ ተዳርገዋል ሲል የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ህዝብ ግንኙነት መምሪያ ገልጿል። በዳውንት በመቄትና በዋላ ወረዳዎች የአገዛዙ ሰራዊት ከፋኖ ጋር ባደረጉት ከባድ ውጊያ መደምሰሳቸው ተሰማ። የፋኖን ክንድና መብረቃዊ ጥቃት መቋቋም ያልቻለውና በየቀጠናው ከፍተኛ ውድቀት እየተከናነበ ያለው የብልጽግናው ሰራዊት ባደረሱበት ከባድ ወታደራዊ ኪሳራዎች ሳቢያ ንጹሃን ሰዎች ላይ የአጸፋ እርምጃ መፈጸሙን ምንጮች ገልጸዋል። በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አማራ ምኒልክ ዕዝ ስር የሚንቀሳቀሰው የ106ኛ ኮር ቀጠናዎች በሆኑት በዳውንት በመቄትና በዋላ ወረዳዎች ሰኔ 9 ቀን 2018 ዓ.ም በተደረጉ መጠነ ሰፊ አውደ ውጊያዎች የአገዛዙ ሰራዊት በከፍተኛ ሁኔታ ተመቶ በርካታው ሙትና ቁስለኛ መደረጉ ይታወቃል። የኮሩ ህዝብ ግንኙነት በላከው መግለጫ እንዳስታወቀውም በዋላና በመቄት ወረዳዎች በገጣጢት፣ በወቄጣ፣ በአርቢት እንዲሁም በቋና ምድር ላይ እጅግ ከባድ ውጊያ ተካሂዷል። በአውደ ውጊያውም ለቁጥር የሚያታክት የብልጽግና ሰራዊት የተደመሰሰ ሲሆን በህይወት የተረፉት ደግሞ ከቋና ኮን ከተማና ከወቄጣ ጋሸና ከተማ ግራ ውጪ ብለው መፈርጠጣቸው ታውቋል። በሌላ በኩል ጎንደር ጠቅላይ ግዛት በላይ ስር የሚገኘው 204ኛ ያስቻለው ደሴ ኮር ከብልጽግናው የጸጥታ ኃይሎች ጋር ባደረገው የተኩስ ልውውጥ ከፍተኛ ድል ማስመዝገቡን የህዝብ ግንኙነት ክፍል አስታወቀ። እንደ ዘገባው ከሆነ የብልጽግናው ሰራዊት ከሰኔ 9 ቀን 2018 ዓ.ም ምሽት ጀምሮ ከብናት አዲስ ዘመን ደብረ ታቦርና አለምበር በተለያዩ አቅጣጫዎች በመንቀሳቀስ የ204ኛ ያስቻለው ደሴ ኮርንና የፋሲክ ክፍለ ጦርን ለማፈን ሙከራ አድርጎ ነበር። ሆኖም በአርበኛ ጌቴ መሳፍንት የሚመራው የጀነራል ፈንታ በላይ ክፍለ ጦር ተገቢውን የመከላከል እርምጃ በመውሰድ የጠላትን ጥቃት ማክሸፉን ተገልጿል። በቀኑ 8 ሰዓት ላይ በተጀመረውና እስከ ምሽት በዘለቀው የተኩስ ልውውጥ በጠላት ኃይሎች ላይ ከፍተኛ ጉዳት መድረሱ ተነግሯል። በውጊያውም የሚከተሉት ወታደራዊ ውጤቶች መመዝገባቸውን ዘገባው አመላክቷል። በዚህ ውጊያ የሻለቃ መሪ መገናኛ ስናይፐርና የሻለቃ መሪው አጃቢዎች መመታታቸው ተገልጿል። በተጨማሪም በርካታ የነፍስ ወከፍ መሳሪያዎች፣ የዲሽቃ መትረየስ ከነስ ተኳሾቹና ሌሎች ወታደራዊ ቁሳቁሶችም ተማርከዋል። የጠላት ኃይል በሟችና በቁስለኛ ተበታትኖ እንደወጣ የገለጸው መግለጫው በአካባቢው ማህበረሰብ
ማህበረሰብ ትብብር የሟቾች ቀብር መፈጸሙን አስታውቀዋል። የዙ ህዝብ ግንኙነት ክፍል አክሎም የጠላት ኃይል አሁን ላይ የሞራል ውድቀት እንዳለበት በመግለጽ የ204ኛ አስቻለው ደሴ ኮር ማንኛውንም የጠላት እንቅስቃሴ የመቆጣጠር አቅም እንዳለው ገልጸዋል። አያይዞም ኮሩ አንድነትና ወንድማማችነትን በማጠናከር ትግሉን እንደሚቀጥል በመግለጽ ዘገባውን አጠናቋል። በውድቀት ዋዜማ ላይ የሚገኘው የብልጽግናው አገዛዝ በደረሰበት ወታደራዊ ሽንፈት ንጹሃንን ኢላማ ያደረገ የድሮን ጥቃት መሰንዘሩ ተሰማ። በአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ ሜጀር ጀነራል ውባንታ አባተ ኮር ጉና ክፍለ ጦር ከሚያስተዳድራቸው ቀጠናዎች በዛሬው ዕለት ማለትም ሰኔ 10 2018 ዓ.ም ከረፋዱ 5 ሰዓት ላይ እስቴ ወረዳ በታሪካዊቷና በጥንታዊቷ በስልጣኔ መናገሻ በሆነችው ቆማ ፋሲለደስ ከተማ በዙሪያዋ ባሉ ቆማ ፋሲለደስ ሁለተኛ ደረጃ ትምህርት ቤት አጥር ግቢ ላይ አገዛዙ በፈጸመው የድሮን ጥቃት በንጹሃን ላይ ጉዳት ማድረሱ ታውቋል። አንዲት የ35 ዓመት እናት ግራ እጇ ከጥቅም ውጭ ሲሆን የቆማ ፋሲለደስ ሁለተኛ ደረጃ ተማሪው 9ኛና 10ኛ ክፍል የ2018 ዓ.ም የሁለተኛው ወሰነተ ትምህርት የባዮሎጂ ማጠቃለያ ፈተና ሙሉ በሙሉ ተቋርጧል። የትምህርት ቤቱ መማሪያ ክፍሎች ሙሉ በሙሉ ወድመዋል። አገዛዙ የአማራን ህዝብ ማህበራዊ ረፍት መንሳት፣ መግደልና ማፈናቀል አሁንም የዘወትር ተግባሩ አድርጎ አባብሶ ቀጥሎበታል ሲል መረጃውን ያደረሰን የአማራ ፋኖ ብሔራዊ ንቅናቄ በላይ ዕዝ ሜጀር ጀነራል ውባንታ አባተ ኮር ጉና ክፍለ ጦር ህዝብ ግንኙነት ክፍል ነው። በሌላ መረጃችን በጎጃም ቀጠና የ64ኛ ክፍለ ጦር ቃኝና መሐንዲስ በሰሩት የደፈጣ ኦፕሬሽን 6 የአገዛዙ ሰራዊት አባላት ሲወገዱ 2 ቁስለኛ መሆናቸው ተሰምተዋል። የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ቃኝና መሐንዲስ ሰኔ 9 ቀን 2018 ዓ.ም በእነማይ ወረዳ 2 አምባ ዲቢሳ ቀበሌ በተጣለ ደፈጣ 6 የአገዛዙ ሰራዊት አባላት እስከ ወዳኛው ሲወገዱ 2 ቁስለኛ ሆነዋል። ከነዚህም ውስጥ ተክላብ አባቡ አይተን የተባሉ የአገዛዙ ሰራዊት አባል ቢቸና የመጀመሪያ ደረጃ ሆስፒታል የገባ ቢሆንም ወዲያውን መሞቱ ተረጋግጧል። ከዚህ ጋር በተያያዘ ሰኔ 10 2018 ዓ.ም በማህበረ ብርሃን ቅዱስ ገብርኤል ቤተክርስቲያን በጅምራም ተቀብረዋል። በሁለት አምባ ዲቢሳ ቀበሌ በተጣለ ደፈጣ ከፍተኛ ኪሳራ ያስተናገደው የአገዛዙ ሰራዊት አባላትን የንጹሃንን ሀብት ንብረት ዘርፎ አውድሟል። ከነዚህም ውስጥ አንደኛ መምህር ሰው አለም የኔ ሰው ሙሉ የቤት ዕቃ፣ ሁለተኛ የሸዋስ መንግስቱ የልብስ መስፊያ መኪናና የኤሌክትሮኒክስ ሱቅ ሙሉ በሙሉ ሲዘረፍ፣ ሶስተኛ ሞጋ ስንታየውና ሀብቴ አያሌው በዱላ ከጥቅም ውጭ የሆኑ ሲሆን፣ ስድስተኛ ዲያቆን ባንታ አምላክ ሁዱ በአፈሙዝ ተመትቷል። ሰባተኛ የቻለው ሞሴ የቀንድ ከብት በአገዛዙ ጥይት የተገደሉ ሲሆን፣ አገዛዙ በፋኖ ከፍተኛ ብትር ሲገጥመው ንጹሃንን በመረሸንና በመዝረፍ ለአማራ ህዝብ አረመኔ መሆኑን አረጋግጧል ሲል መረጃውን በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 201ኛ ኮር 64ኛ ክፍለ ጦር ህዝብ ግንኙነት ገልጿል። በሌላ በኩል በአውሮፓ ምክር ቤት የንጹሃን ዜጎች ስቃይና ያገዛዙ የድሮን ጥቃት ተጋለጠ። ልዑል ዶክተር አሰፋ ወሰን አስራተ የጥፋቱ ሁሉ ምንጭ የጎሳ ህገ መንግስቱ መሆኑንም ገልጸዋል። የአውሮፓ የህግና የፍትህ ማዕከል ስትራስቡርግ ፈረንሳይ በሚገኘው የህብረቱ ምክር ቤት በጎን ባዘጋጀው ልዩ መድረክ በኢትዮጵያ ንጹሃን ዜጎች ላይ እየተፈጸመ ያለው አረመኔያዊ ወከባና ጥቃት በዝርዝር ተጋልጧል። በትናንትናው ዕለት ከቀትር በኋላ በተካሄደው በዚህ ዓለም አቀፍ መድረክ ላይ ታዋቂው የፖለቲካ ተንታኝ ልዑል ዶክተር አሰፋ ወሰን አስራት ዋና ተናጋሪ በመሆን በዝምታ የሚፈጸመው የአማራ ስቃይ በሚል ርዕስ ሰፊና ዝርዝር ማብራሪያ ሰጥቷል። መድረኩን በጋበዙት የአውሮፓ ምክር ቤት አባላት የመክፈቻ ንግግር የተጀመረው ይህ ስብሰባ ቀደም ሲል በኢትዮጵያ በአንድ አቅጣጫ ብቻ የሚካሄድ የእርስ በርስ ጦርነት ያለ ይመስላቸው እንደነበር ገልጸው አሁን ግን ከየአቅጣጫው በሚደርሳቸው መረጃዎች መሰረት ጥቃቱና ግጭቱ በሀገሪቱ በየቦታው መሰራጨቱን በግልጽ መረዳታቸውን ይፋ አድርገዋል። ገለጻውን ያዳመጡት የአውሮፓ ፓርላማ አባላትም አገዛዙ በገዛ ህዝቡ ላይ በሰው አልባ አውሮፕላን፣ ድሮንና በሌሎች ከባድ የጦር መሳሪያዎች ለምን ጥቃት እንደሚያደርስ ጥያቄ አንስተዋል። ልዑል ዶክተር አሰፋ ወሰን አስራት በበኩላቸው በሰጡት ማብራሪያ በአሁኑ ወቅት በኢትዮጵያ በሲቪል ዜጎች ላይ እየተፈጸመ ያለውን አሰቃቂ ጥቃትና ግድያ መንግስት ማስቆም አለመቻሉን አጥብቀው ወቅሰዋል። የህዝብን ደህንነት ማስከበር ቀዳሚ የመንግስት ኃላፊ መሆኑን ያሰመሩበት ዶክተር አሰፋ ወሰን የአፍሪካ ህብረትን ጨምሮ በርካታ ዓለም አቀፍ ተቋማትን በምታስተናግደው ታሪካዊቷ ሀገር ኢትዮጵያ ውስጥ የግለሰቦችና የሀገር ደህንነት አሳሳቢ ደረጃ ላይ መውደቁንና ይህም በቂ የመገናኛ ብዙሃን ሽፋንና ትኩረት እንዳላገኘ አመላክተዋል። በአገሪቱ ውስጥ በመንግስትም ሆነ በታጣቂ ኃይሎች የሚፈጸሙ የጦር ወንጀሎች፣ በሰብአዊነት ላይ የሚፈጸሙ ግፎችና የዘር ፍጅቶች ፍጹም ተጠያቂነት የሌለባቸው መሆኑን በመንቀፍ ፍትህና ተጠያቂነት እንዲሰፍን ዓለም አቀፍ ጥሪም አቅርበዋል። ለቀረቡ ጥያቄዎች ምላሽ የሰጡት ልዑል ዶክተር አሰፋ ወሰን አስራት ዛሬ በኢትዮጵያ ለሚታዩ ክፉ ነገሮችና ቀውሶች ሁሉ ዋናው ምንጭ ጎሳን መሰረት ያደረገው ህገ መንግስት መሆኑን በምሬት አስረድተዋል። ከዓለም በጎሳ ላይ የተመሰረተ ፌዴራሊዝም ስርዓት ያላት ብቸኛ ሀገር ኢትዮጵያ መሆኗን የጠቆሙት ዶክተር አሰፋ ወሰን እንደ ኢትዮጵያ ባሉ በርካታ ጎሳዎች በሚኖሩባቸው የአፍሪካ ሀገራት የፖለቲካ አካሄድ ሊሆን የሚገባው አንድነት በልዩነት ልዩነት በአንድነት የሚል መርህ መሆን እንዳለበት በመግለጽ ገለጻቸውን አጠቃለዋል። በሌላ በኩል ከህልውና ተጋድሎ ጎን ለጎን የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ዕዝ የነገውን አማራ በትምህርትና እውቀት የመገንባት ታሪካዊ ኃላፊነቱ እየተወጣ መሆኑን አስታወቀ። ትግሉ ዘርፈ ብዙ ስለሆነ በትምህርት መሸነፍ የነገን ትውልድ አሳልፎ ለመስጠት መጋበዝ መሆኑን በትግሉ መስመሩ
መስመር ውስጥ ሆኖ መማርና ማስተማርን ማስቀጠል እንዲሁም ለአማራ ህዝብ ህልውና በትግል አውድማ ላይ እያለንም ታጋዮች ሌት ተቀን መሰልጠንና ማወቅ የህልውና ተጋድሎ አንዱ ዋና አካል ነው። የአማራ ህዝብ በአሁኑ ወቅት ሁለንተናዊ በሆነ የህልውና ጦርነት ውስጥ እንደሚገኝ ይታወቃል። አገዛዙ ብልጽግና አማራን በህይወት፣ በስነ ልቦና፣ በኢኮኖሚ፣ በማህበራዊ ጉዳይ ለማዳከም ሌትና ቀን እየሰራ ባለበት በዚህ ፈታኝ ወቅት የህዝብ ልጅ የሆነው የአማራ ፋኖ ኃይል ግን በአንድ እጁ ጠላትን እየመከተ በሌላኛው እጁ ደግሞ የነገዋን አማራ የሚረከበው ትውልድ በእውቀት እንዲታነጽ የጀርባ አጥንት እየሆነ ይገኛል። የሸዋ ጠቅላይ ግዛት አሳምነው ህዝብ በተቆጣጠረባቸው በሁሉም አካባቢዎች የስድስተኛ ክልል አቀፍ ፈተና ሙሉ በሙሉ በሰላም እንዲጠናቀቅ አድርገዋል። ይህ ብቻ ሳይሆን ትናንት የተጀመረው የስምንተኛ ክልል አቀፍ ፈተና የመምህራንና የተማሪዎች ሙሉ የደህንነት ዋስትና በማረጋገጥ በሰላማዊ ሁኔታ እየተካሄደ ይገኛል። በአንዳንድ አካባቢዎች የነገውን ትውልድ ጨለማ ለማልበስ የሚንቀሳቀሰው የአገዛዙ ኃይል ፈተናውን ለማደናቀፍ ሙከራዎችን ቢያደርጉም በጀግናው ሰራዊታችን ተጋድሎና በአመራሩ ንቃት መክሸፍ ችለዋል። ከስምንተኛ ክልል አቀፍ ፈተና በተጨማሪ በአንዳንድ አካባቢዎች ከ9 እስከ 11ኛ ክፍል የሁለተኛ መንፈቅ ዓመት ማጠቃለያ ፈተና ያለምንም የደህንነት ስጋት እዞ ባደረገው ሁሉን አቀፍ ድጋፍና ጥበቃ በስኬት እየተከናወኑ ይገኛሉ። ትምህርት የአንድን ማህበረሰብ ነጻነት፣ ክብርና መጻኢ ዕድል የሚወስን ታላቅ መሳሪያ በመሆኑ ጠላት የአማራን ህዝብ ለማዳከም ከሚጠቀምባቸው ስልቶች አንዱ ትውልዱን ካለማወቅና ካለመማር ጨለማ ውስጥ መክተትና ተቋማትን በድሮንና በመድፍ መምታት ሲሆን ይህንን በተለያዩ አካባቢዎች አድርጎታል። ይሁን እንጂ የዙ አመራር ይህንን ሴራ ቀድሞ በመረዳትና በመገምገም ትምህርት ቤቶች እንዳይዘጉና በተሟላ ሁኔታ በጦርነት ውስጥ ሆኖ መማር አዳጋች ቢሆንም ቢያንስ ተማሪዎች ከትምህርት ገበታቸው እንዳይርቁና የነገ ሀገር ተረካቢ ተማሪዎች ፈተናቸውን ያለምንም ስጋት እንዲወስዱ ሌት ተቀን እየተጉ ይገኛሉ። ሰራዊታችንም ወደ ጦር ግንባር በመሰለፍ ብልጽግናን ከማፈራረስ ባለፈ የማህበረሰቡን ሰላምና ደህንነት በመጠበቅ ረገድ የመሪነት ሚናውን እየተወጣ ይገኛል። መምህራን ያለምንም ደህንነት ስጋት ሙያዊ ግዴታቸውን እንዲወጡ ማድረጉ፣ ተማሪዎችን በሰላም ተፈትነው ወደ ቤታቸው እንዲመለሱ ሌትና ቀን በንቃት መጠበቁ ፋኖ የህዝብ አለኝታ መሆኑን በድጋሚ ያረጋገጠበት ታላቅ ታሪካዊ ክስተት ነው በማለት በአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው ህዝብ ግንኙነት መምሪያ መረጃውን አድርሰዋል። የተከበራችሁ ውድ አድማጭ ተመልካቾቻችን የዕለቱ አበይት ዜናዎች እስካሁኖቹ ነበሩ። በሌላ የዜና ሰዓት እስከምንገናኝ